ማኪያ እንዴት እንደናፈከኝ እኔ ሲሄድ ነው አይደል? አንቺ እዚህ ሆነሽ ትናፍቂኛለሽ። የኔ እናት ልጅሽ ለስላሴ ደግሞ ኪዩ ሰላም ነው እንዴ? ምን አባ ገባ? ምን ነው የምሰላምታ ነው ያማል? ምን ነው ታውቂዋለሽ? ኧረ እኔ አላውቀውም። ምን ነው ካንተ ጋር አይደለም ችግር ማለት እሷ ጋር እቃልኝ ወንድሜ እቃልኝ ማለት አንተ ቦይፍሬንድ ምናምን ያልሽው ኤክስ ምናምን አልጨረሳችሁም ነው? እስካሁን አላለቀም ነው? ጨርሰናል። ግን ወንድሜ 2000 ብር ደሞዝ ከራሴ ላይ አብዬ ለሷ ቁሳቁስ ገዛበት በቃ የቤት ቀራቀምቦ ምናምን አውጪና ተገላገይ። በጣም ይቅርታ ወንድሜ። ይኸውልሽ የሼፑ ምናምን ነገር የቀረው ሌላ ጊዜ ወስደሽ በጣም ይቅርታ። ቀጥል። ምንድነው የምቀጥል እንዴ? እኔ ጸጉር እያልኩ የምደብሰው ሻርፕ ነው እንዴ? ከረፈፍ የኔና እናት አለ። በጣም ይቅርታ። በጣም አይ ነው ሳምንቱን ሙሉ ጠፍቼብሽ ነበር። ስለዚህ በዚህ ሳምንት ቢዚ ነበርኩ። በጣም ድካም አለ። ቅዳሜና እሑድን ዊኬንድን ሄደን ወንጪ እንሄዳለን። በጣም ለየት ቆይ አባቴ ቆይ ለመሳው ይደወላል። ሄላ ጄሪ እንዴት ነሽ? እባክሽ ስሚ እኔስ ላሳውቅሽ ብዬ ነው። ቀጣይ ሳምንት ማለት ከባሌ ጋር ዝናና ሄዳለሽ ወንጪ። ለማንኛውም ቻው። ታባፈ ቀጥል ለተረፈ ይኸውልሽ ስለ ስራ ጉዳይ አውርታሽኝ ነበር። ሰው ዱባይ ካሉ እኔ ነኝ ካሉ ነጋዴዎች ጋር አውርቻለሁ። ከነሱ ጋር ከቀጣይ ሳምንት ጀምሮ እቃሽን እያስመጣሽ ወደ ሀገር ውስጥ እያስገባሽ በጣም ልዩ እቃዎች አሉ። በጣም አሪፍ። ቆይ አባቴ ቃንዴ ጠብቀኝ። ስሚ ደግሞ ሌላም ነገር ልጨምርልሽ። እሺ ከዱባይ እቃ እያመጣሁ መሸጥ ልጀምር ነው። ቻው። አንቺ ቤት ተዘፍዘፊ ታባታ ዛሬ መቂ አረፍ ያረሽ። አሁን ወደ ቁም ነገሩ እንመለስ እና ሽምግልና ያው ስለ ሽምግልና ነው የመጨረሻው እሱ ነው። እንግዲህ ከሽማግሌዎቹ ጋር አንድ ላይ ለአባትሽ 50 ካራት ለእናትሽ እንደዛው 50 ተመሳሳይ እና ለአንቺ ለጣትሽ ቀለበት ግራም ጥሪ ምን ነው ወርቁን ልነግሪያት ነው ከረፈፍ ምን ልታስደፊ ነው አለው እንዲወራብኝ እንደማልፈልግ ታውቂያለሽ። ምን ትላለች ደግሞ ብታይ ማለት ነው ዛሬ ምንም የለበስኩት ልብስ በቃ አላማረኝም። እስኪ የሆኑ ጎረምሶች አሉ በእናትሽ ነስፈር ቁጭ ብለዋል ማለት ነው። እነሱ ከለከፉኝ አምሮብኛል ማለት ነው። እነግርሻለሁ። አለሁልሽ አባቴ። አለን ይመችሽ ብራዘር። ሰላም አይባልም እንዴ? ሰፈር ልጅ አይደለም እንዴ? ሰላም አይባልም። ሰላም እንኳን አትልም። አናቅሽማ ታውቃታለህ? እኔ አላውቃትም። አናቅሽም እናቴ በጣም ይቅርታ። በእውነት ዘፈርሽ እኔ እንጃ ዛሬ እያዩሽ ነው። እኔ እንደዚህ ቦቴ ገጠመ እንደገና ጥቁር በጥቁር እንደዚህ አይነት ሰው አላውቅም። እኔ ፀሐዩን ምን ሆነሽ በጠራራ ፀሐይ በ6 ሰዓት እንዴ ለቅሶ ነው ሀዘን ልማት ሰራተኛ ነሽ? ኧረ በስመ አብ ምንድን የምትንከረፈው? እኔ አላውቃትም። ደግሞ አላውቃት አላወቃችሁኝ እንደዚህ ተጀመረ እንደዚህ ተሰገጠን። ኧረ በስመ አብ ቆማ መቅረቷ ነው። እንደ አለማየሁ ፎቅ እኮ ቆማ ቀረች። በቃ ቆማ መቅረቷ ነው። ባልኬት ይምጣሽ ሰላም ሰማ እድሜዋ ደግሞ ሰልሷል። 30 ገብቷል ታውቃለህ ወይ? አንቺ እንዴት ነሽ? ሰላም ነው? ምን አዲስ አለ? ላገባ ነው በእናታችሁ ነው። በቃ ላገባ ነው። የሚያገባሽ ባልተገኘው ደስ ይላል በእውነት። በቤተሰብ ምርጫ ቆመሽ ከምትቀሪ ይሻላል። ገረመው ይሄ ከብት የሚያደልበው ከብት እያደለበው ነው። ገሬ ባልቻ ታዲያ ቆሜ ከምቀራሽ ነው። መከረን ካልሽ መከሩ ይደርሳል። ገረመው ፊደል እንዳልቆጠረ ታውቂያለሽ። ንጹህ ነው ከእውቀት እንዴ? አልተማረም እንዴ? ምንም ነው ያልተማረም። አነገር ልንገርሽ፣ መከረን ካልሽ እንዲሁ ቆመሽ እንደቀረሽ ብዘልቂ ይሻላል። አይ አገባዋለሁ ካልሽ ግን ገረመው አንድና በጣም የሚያስፈራ ባህሪ ያለው በጣም እንዳታናችሁ። ተሳስተሽ በደንብ ስሚ። ይኸውልሽ የአሜሪካ ላሟን ያረጋትን ታውቃለህ? አዎ ያለ ፕሮግራሟ ፍሩሽ ካበልታበት አይደል እንዴ በረት ድረስ አሳዱ በጥፊ የደፋት። አስቢ እንግዲህ ከብት በጥፊ የገደለ ሰው አንቺን ምን ሊያረግሽ እንደሚችል እቺ መታከል ሴትዮ መግደል አይደለም እንዴ ስናፕ ትጠፊያለሽ። ሰማ እኔ ከሷ ጋር መተይታ ጫዋታው ከገሬ ጋር የሞተ ተጉዳ እኔ ስራ ልሄድ ነው። ልጆቹ ከክላስ ይመጣሉ። ምሳ ምናምን ሰራርተሽ ጠብቂያቸው። እንዴ ነው አንቺ ወዲህ ነው የምትሄጂው? አስቤዛ ብር ስጠኝ እንጂ። የአስቤዛ ብር ስጠኝ? አሁን ለቅሶ ቤት ከመግባታችን በፊት ሰጠሁሽ አይደል እንዴ? እንዴ እና ለምን ፊት ለፊት ቁጭ ብለዋል?
ተናግሯል እኮ አመተኛ ፉስ ልታስገባኝ ነው ልታዋርደኝ 100 ብር ሰጥቼ አጣሽ ረምጣሽ ታስብለኝ እንዴ አንቺ ጓደኞችሽ ፊት ለፊት እነዚህ ቀዳዳ ጓደኞችሽ ፊት ለፊት ትገለጫለሽና በቀን ሁለት ያስቤዛ ብር አይደለ ምንድን ልታስነሹ ነው እንደ ሰውየውን ለራት 400 ብር መከፊው አሁን ጭቅጭቁን ታውና ልጆቹ ሲጋቡ የሚበሉት ምግብ የለም ስጠኝ ሲጋቡ የሚበሉት ምግብ የለም አንቺም ልጆችሽም ይኸውልሽ ኮረት ይሄ ባርጩት መብላት ትችላላችሁ ለሬሳ ታውሽ ለሬሳ ታጎበድጃለሽ ለሞተ ሰው እኔ ልጆችን ለምኛ በላቸዋለሁ ለምኛ ከራሳሽ ተናል ይኸውልሽ ገንደለኝ ደላለው ማለት እኔ ነኝ ማዘር ደሌ ሰላም ነው ቶይ ይሄው ጠንቅቅ ያለች ተከራይ ጠንቅቅ ያለች ጠይቃቸው የምትፈልጊው ነገር ጠይቃቸው በኋላ ክርክር አያስፈልግም ጃኩዚ አለ አይደለ ጃኩዚ የቁም ሻወር ጆግ መልቀቅ ወደ ላይ ሞልቷል አይደለ እሳቸውም እንደዛ ነው የሚወስዱት እሳቸውም እንደዛ ነው የሚወስዱት ጠይቃቸው እንትን ሳሙና ወዝ አለ ማለት ሳሙናው ከኛ ነው አይደለም አይ ማዘር ሳሙናው ቀር ገመድ ልብስ ካጠበች በኋላ መስቂያ በቂ ልብስ ማለት መንጅማት አረብስማን በሱማን ነታማ ኧረ ጭራሽ ማሽን የለውም እንዴ ልብስ ማጠቢያ ማሽን የለውም እንዴ ምንድነው ማሽን ምንድነው የፈለግሽው እናቴ ምንድነው ሙሉ ግቢ አይደል እንዴ ያልኩ ምንድነው ይዘህ ሙሉ ግቢ እሳቸው የት ሄዱ አንቺን አከራይተው ሙሉ ግቢ ከነ ልጆቻቸው ነው የሚኖሩት አንድ ክፍል ነው እንጂ ያገኘሁልሽ አንድ ክፍል ኧረ በእናትህ አንድ ክፍል አልፈልግም እንዴ ምን ተጣበበል ነው እንዴ በገዛ ገንዘብ ያፍታም ልጅ ጋር መስራት ይሄ ነው ችግሩ ለምን የሚኖሩት ነው ምንድን እንዴ እኔ ብቻ እኔ ምን አቀላታለሁ ቤት ፈልግልኝ አለች እንትን ነው እንደፈለግሽው ሪል ስቴት አደራሽ እጄ ማዘር በጣም ይቅርታ ስራ ታበላሽ አይ ደህና ሰው ፈልጋለሁ አዎ ተረኳት በቃ አይሻል እኔ አንቺ ሞድልሽ ፓርት ቆራጥ ነሽ በቃ ግዴታ መውሰድ እሺ ቀጣይ ዱኮ ተከለ የትኛው ያው ልጅ ነው የሚመጣው ያሁኑ እሑድ ስንት ነው? 10 እኔ ደግሞ ከ11 ጀምሮ ነገር ያለው የለውም እና በ10 እኮ ከ10 ዘጋጃለሁ ከ11 ጀምሮ የለውም ሙሉ ወሩ ነው የሌለው እኛ ሲመስለኝ አይመችም እኔ አሁን እዚች ጋር አለቻ እንደተለያየን አይመችኝ ካሁን ጀምሮ በቃ አይመችኝ እንዴት መሰለሽ ደግሞ የትም ልሂድ ምን አገባሽ የትም ልሂድ አንቺ 17 18 ሲዝን የማያልቅ ተከብሮ የማያልቅ ልደታለሽ ነው ወይ ደግሞ በኤፒሶድ ከፋፊውና እንዲመቸን እናርግ አይመስልሽም ችግር አለ የሚያከብርልኝ ከተገኘ ስሪስ ባከብር እኔ እኮ የልደቷ ስጦታ ከአስቤዛን ይበለጠብኝ አነገር ልንገርሽ ይኸውልሽ የሚያከብርልሽ ተገኘ እኔ ከስፖንሰሩ ጋር እንደምትሆኑ ሁኑ እኔ ምን አገባኝ እንዴ አንቺ ልደቴ ስለሆናችሁ እኮ ምን ጓደኛ ቀዳዳ አንቺ ጓደኛ ትላለች ምን ነሽ ነው እንጂ ይኸውልሽ በጣም አሁን እንደነገርሽኝ እኮ አንቺ ያለሽበት ሁኔታ ጥሩ አይደለም። ስለዚህ ግልጹን መናገር አለብሽ። ንገሪ። ምን ተብሎ ነው የሚናገረው? ቆይ ምን ብዬ ነው የምናገረው? እንዴ በጣም እኮ ነው የሚያሳፍረው። እንዴ ምን እንደው የሚያሳፍረው? አንቺ ተሰማሽ እኮ በቃ አይደል እንዴ? አንዴ ስሜት ውስጥ ተፈጠረ እኮ ግዴታ መናገር አውጥሽ መናገር አለብሽ። ጣላኝስ? ቆይ አንተ እንዴ ስታስበው ምን ብዬ ነው እንደዛ ብዬ የምናገረው? ጣላኝስ? እሺ እንዴ ምን እንደው የሚጣላሽ ለሱ ያለኝ ቦታ ታውቃለህ አይደል? እኮ ካንቺ ይበልጥ ነገር አለ። በቃ ግዴታ ነው ካንቺ በቃ ግዴታ ተናገረሽ ተንፍሹ በቃ ይውጣልሽ። በቃ አውሪ ንገሪ። አይዞሽ አሁን ንገሪ በርታ በይ። አይዞሽ እንዴት ነህ? ደህና ነህ? ቆይሽብኝ እኮ አዎ ቆየሁ። የሆነ ነገር እነግርሃለሁ ብለሽኝ እኮ አጓጓሽ። ምንድን ነው? አዎ ብዬ ነበረ። አዎ ምንድን ነው? እንዴት ብዬ ልንገርህ? ንገሪኝ። ችግር የለውም አትፍሪኝ። ለምንድን ነው የሚደብረኝ? እሱ ስሜት እኔ ጋርም ሊኖር ስለሚችል በዛ ላይ ችግር የለውም። ንገሪኝ። እኔ እሺ ባለፈው ለታ ማለት ነው ከኋላ ስሄድ እዚህ ጋር ቅጫም አይቼ ነበረ። ብዙ ቅጫም ለምን ሳትነግሪኝ ታዲያ? እኔም ይደብርሃል ብዬ ነው። ለምንድን ነው የሚደብረኝ? አንቺ እኮ የቅርብ ሰው ነሽ። ሌላው ምን ይላል? ገምቷል፣ ሸቷል እኮ ነው። አዎ ግን ይቀየራል እንዴ? በቃ የማይቀየር ነገር የለም። ሳትነግሪኝ ይተውሃል። በቃ በጣም አዝኜብሻለሁ። ሸትቼ ማለት ነው ያው ገመመ ሳትነግሪኝ ግን እሺ እንዴት ለስራ ነው የተገናኘነው አንዴ እሺ እዛው ነው የተወናየን እዛው ታያለሽ እዛው ስንደርስ ቦታው ላይ ታያለሽ በቃ ደላላ ነግሮሃል አይደለ ነግሮኛል ስሚ ይኸውልሽ እንኳን ይሄ የሚራመደው ነፍስ ያለውን ባሊቅርና ሐውልቶኜ ሰርቻለሁ ሐውልቶኜ ያሳምኛለሁ እሺ ስማ እንዳታዋርደኝ እሺ ኧረ በጭራሽ ከፈያው ነው አልሰስ ምን ካሽ ልሰይ ነው በሰለጠነ ዘመን ትራንስፈር ታደርጋለች ነቀረቀጥበኝ ይሄን ያዩ ነው ቤተሰብ ብቻ ነይ እማ እናቴ አባዬ ወይ ልጄ እንዴት ናችሁ? ሰላም ነው ወይ? ህልሜን ልታሳኪው ነው? የእውነትሽን ነው? አይ እሺ። ምን ያክል ጊዜ አብራችሁ ቆያችሁ?
አሁን ቅርብ ሰዓት የተገናኘ ነው። ቆየን አመት 2 አመት ቆየን። በቃ ሩኒ ግባ። እሺ አበባ የሆነች ልጅ እሺ ልጅ እንዴት ተመቸቸ? ውይ በጣም እሺ ተግባባችሁ? እሺ ሽማግሌ ሳልክ እኮ አልመጣም ብዬ ቆየሁበት። ጥራት እስኪ ማን ነው ስሟ? ጥራልኝ። ነይ ብርቱካን ነይ። ማን ቡርቴ? ምን እኔ ላይ መቀለላችሁ ነው እንዴ? ሂድልኝ። እሺ ከዚህ ሂድልኝ። ከዚህ ምን ሸምጋልና ባል ፈልግ ያላላችሁ ምንድን ነው የሚያካብዱት? ቆማ መቅረቷ እንዲህ እየጠበረሩ። ሂድልኝ